ለጊዜም እንደዛ ነኝ ነገር ግን የዛን ጊዜ ደግሞ በበለጠ እዛ አይነት መንፈስ አስፈላጊ ስለነበረ ነገሮችን በስጋ ብቻ የመተርጎምና የማየት ችግር ነው ሁሉ ጊዜም ወደ ተጠላለፈ ነገር የሚከተል ሰው ደግሞ ከስጋ በላይ አይምሮ የመንፈስ አሽከር ነው እንጂ ጭፍራ ነው እንጂ አለቃና ባለቤት አይደለም ብዙ ጊዜ በዚህ አይምሮአችን ነው ሁሉን ነገር ለማከናወን ምን ሄደው ስለዚህ እኔ ሁሉ ጊዜም አይምሮን አሽከር አድርጌ መንፈሴን በማዳመጥ ከነፍሴ አንደበት ጋር ነው መወያየትን ማዘወትረው ያ ሁሉ ጊዜም ቢሆን የዛን ቀን ደግሞ የበለጠ ያ ባህሪ ደምቆ ሊወጣ ይችላል በዛ መንፈስ ይሆናል ያወራነው አሁንም ስለ ፍቅርና ስለ መዋደድ ነው ሁሉ ጊዜም ይሄ ነው ሁሉ ጊዜም ጥሩ ነገር ማሰብ መዋደድ መስማማትን የሚያህል ነገር ምንም ነገር የለም እና የዛን ጊዜ ደግሞ ይሄ ቃል መድመቅ ስለነበረበት ነው ዘፈንም የመጣው በቃለ መልልስ ወቅትም ያ እንዲሆን የሆነበት ምክንያት 3 አመት ረጅም ጊዜ ነው ስራው ሙዚቃ ለሆነ ሰው ቆይተህ ይዘህ የመጣው ጊዜ ለኩሉ ነው ሁለት አዳዲስ ስራዎች አላቸው ትላለህ አንተም ራስህ ሌሎቹ ያው መድረክ ላይ ስታቀርባቸው የተቀረጹ ናቸው አዲስ ዜማ የለበትም ጊዜ ለኩሉ አበባዬ ሆይ 50 ተኩሶ እንትን ከማለት አንድ መተኮስ ይሻላል ልትለኝ ነው ቴዎድሮስ እኔ እንኳን በዛ ጊዜ አዲስ አልበም የማውጣት ሐሳብ አልነበረኝ አላማዬ የነበረው የተለያዩ ሀገር ተዘዋውሬ የሰራኋቸውን የስዕል ቪዲዮዎች እዚህም ላለ ሰው እንዲያየው ለማድረግ ሐሳብ ነበረኝ ከዛ በተለየ ደግሞ እነዛን በስዕል የታዩ የሙዚቃ ቅጂዎች በካሴት ሀገር ይሄ የተለመደ ነገር ነው ምክንያቱም የስቴጅ እና የመድረክ ስራ በራሱ ከነተለያየ ስሜቱ ከሰው ከተመልካቹ ድምጽ ጋር የሚሰጠው ስሜት ትልቅ ቦታ ይሰጠዋል በሰለጠኑት ዓለም በዚህ አንፃር ይሄንን ኦዲዮና ያኛውን ደግሞ በቪሲዲ ወይም በዲቪዲ ሆኖ አንድ ላይ እንዲወጣ ነበር የኔ ሐሳብ ነገር ግን እንዳጋጣሚ ሆኖ የምዕተ ዓመቱም ለውጥ በጣም ታላቅ ለውጥ ነው ለኔ ትልቅ የምዕራፍ ለውጥ መሸጋገሪያ ጊዜ ነው ለዚህም ነው ጊዜ ለኩሉ የሆነው እና ለዛ ጊዜ ዘፈን ለማዘጋጀት አቅጄ እንዲህ አይነት ዘፈን ለስራ የምልበት ጊዜ በጣም ጥቂት ነው ብዙም ጊዜ በዚህ ሞክረን ተሳክቶልኝ ያቀም ብዙም ጊዜ አልሞክርም ይሄኛው ነገር አላቀደም ነው የምትለኝ አዎ ምክንያቱም ሙዚቃ በመለቀቅ ውስጥ ነው የጥበብ ስራ ነፃ በመሆን ውስጥ ነው በመለቀቅ ውስጥ ነው የሚመጣው እና አለኝንም በሚሰራ ጊዜ በጊዜው በተፈጠረብኝ ስሜት ነው እናንተ ሬዲዮ ላይ ደውዬ ተናግሬ ነበር በዛ ስሜት ውስጥ ነው ሳላቀው ነው የሰራሁት እንደውም ሌላ ሰው ልሰጠው ነበር በዛ ጊዜ ዘፈኑ ምክንያቱም ብዙ ዘፋኞችን በዛ ጊዜ ስለዛ ሁኔታ ዘፍነዋልና እንደው ሽሚያ የሚመስል ይሆን ወይ ምናምን አልኩና ለሰው ልሰጠው ነበር ከዛ አንድ ወልዴ የሚባል ጓደኛዬ ነው ይሄን መስራት አለብህ መልክቱ በዚህ ሁኔታ እንዲሆን አለኝ ጓደኞቼን እሰማለሁ ብዙ ጊዜ ሌላም ሰው እሰማለሁ ከዛ ሰራው ሰው ነገር መስማት ጥሩ ነው ከዛ ሆነ እንግዲህ እግዚአብሔር ፈቅዶ ያንን ያህል ተወዳጅነትም ሲያገኝ ከመወደድና ከዜማ ከሙዚቃ አቅሙ ደግሞ በላቀ ያመለካከት እና ያሳሰብ ነገር ላይ አስምሮ ያለፈው ነገር በእኔ አቅም የሆነ አይደለም ብዬ ነው ማለት ይሄ ሁሉ በእግዚአብሔር ነው ልክ እንደዚህ አይነት አጋጣሚዎች ናቸው ሌሎችም ከዛ ከየጊዜው ጋር እየሄዱ የሚሰሩ ዘፈኖች በቅድ የሆኑ ሳይሆኑ እንዲህ በመውጣት ነው የሚወጡት ለመጀመሪያ ጊዜ ግን ሚሊኒየሙ ላይ ሰው መንገድ ላይ በቃ በእንትን በሰማይ ያንሲላው በቦማሊም ጊዜ እንደዛ አልክ እንደገና ለአሁኑ ሲለኝ ከባድ ጥያቄ ሆነብኝ የሰው ስሜት ራሱ ያሳዝናል እኔ ደግሞ እንዲህ ስል ጭራሽ ጠፍቶብኝ ነው ቁጭ ብዬ ገባሽ ስትጨነቅበት በኋላ ድንገት ነው በቃ እንደው እስቲ ዝም ብለን ሞክር ብዬ አማኑኤል ጋር ስቱዲዮ ገባው አማኑኤል ለዚህ በፈለኩ ሰዓት ለመግባት ይመቸኛል እና ገባን ብለን እስቲ ሌላ ወሬ እናወራ አልኩት ሌላ ወሬ አወራን ዝም ብለን እስቲ የሆነ እንደዚህ ሙዚቃ ያዝልኝ አልኩት ጀመረ ግጥሙንም አልጻፍኩትም በኤላዊው ዘመን ያምላክ በረከቱ በኢትዮጵያ ትንሳኤ ዘመነ ሁለቱ ስትሰሙ መለከቱ ወደ ምስራቅ ተመልከቱ የሚለው ያልጻፍኩትን ግጥም ያልሰራሁትን ዜማ ዝም ብዬ ቀዳሁት ያን የተቀዳ ነገር እንደገናም አልዘፈንኩትም ያው ካሴቱ ላይ እንዳለ እንዲህ ተቀጣጥሎ አለቀ እና ጊዜ ለኩሉ እንደተባለ ሁሉ ዜማም የራሱ ጊዜና የራሱ ቀንና ሁኔታዎች አሉት የነዛ ሁኔታዎች መገጣጠም ነው እንትን የሚለውና ይሄ ዘፈን መጣ ይሄ ዘፈን ለምን እዚህ ውስጥ አይጨምርም በህገ ወጥ መንገድ እንዳይስፋፋ በሚል ታሰበ ሙዚቃ ህይወቴ ደግሞ እንደዚህ ለአንድ ለዲጄ ኪን የሚባል ልጅ ነበር ጥሩ ልጅ ነው ጎበዝም ልጅ ነው የመግቢያ ሙዚቃ ስራ ላይ ብሎኝ ነበር እና እንዲሁ አበጋዝ ጋር ተገናኝተን ከዛሬ 1 አመት በፊት ከዛን ጊዜው ጀምሮ ማለት እንቆጥር
ከዛሬ ገዝም ስንቆጥረው 2 አመት 3 አመት ይሆን እና ዲጄ ኪን ናይት ሴሽንስ ሚል የሆነ መግቢያ ሰራውለት። እነዛ ነገሮች ሙዚቃውን ስለወደድኩት ይሄን ነገር ዘፈን አደርጋለሁ ብዬ አስብ ነበር እና አንድ አጋጣሚ እስቲ አበጋዝ ጋር እንገናኛለን ነው ገባው። ይገርምሻል ስለ አባቴ ግጥም ለመጻፍ ቁጭ ብዬ አስቤ አላቅም ወይም እንደዚህ በጣም ሚነኩኝ ነገሮች ላይና እንዳጋጣሚ ቤተሰብ እንግዲህ ይሄ 40 ምናምን አለ አይደል የዛን ጊዜ የሚጻፉ ግጥሞች አሉ እንዴ እና ሚሉ እኔ እንደዛ ነገር ትንሽ ከበደኛል። አዎ የ40 ወረቀቶች እንደዛ ጊዜ ጻፍ ሲሉኝ እኔ እንደዚህ አልጽፍም ነው ያልኩት። ምክንያቱም ለአባት ሲመጣልኝ ነው አመጽፈው ስሜቴ ሲሆን የመፍጠርና የማስተማር ቤት እኮ አሉ እንደዚህ የሚጽፉ ደግሞ እኮ አሪፍ ነው እኮ ከዛ ትመርጣለህ። አዎና ሞድሽ የምትባል ደራሲ ጓደኛ ነበረች። እሷን ማመሰግናለሁ እሷን የጻፈችው እና ስለ አባቴም ልጻፍ ብዬ ከቤቴ አልወጣሁም። ስለ አባቴ የምጽፍበት ቀን ያ ስለሆነ ግን እዛው ስቱዲዮ ውስጥ ነው እሱም ያለቀው። ያለበት ቀን የሚባል ነገር አለ። ያ ቀን ሆነና እንደዛ ነው ጊዜ ለኩሉ ባሰብኩበት ቀን ባሰበው አዋለኝ እንዲህ የሚሉ ነገሮች አሉኛ ሀገር እንደዛ ነው። እንዳንተ አይነት ለባህልና ለስርዓት ለሚጨነቅ ሰው አበባ አየሁ ወይ የሚለው ሴት ወጣት ልጆች የሚዘፍኑ ዘፈን ነው። እንዴት አስገባኸው እሱ? እኔ እንዴት እንዳስገባሁትም አላቅም። አበባ አየሁ አለ ውስጤ አልኩትኝ። ልክ እንደዛው እንደተቀዳው በአላማ አይደለም። አበባ አየሁ ወይ አልኩኝ። ለምለም አሉ አብረን አለቀ። ስለዚህ ይሄ ነገር ሲመጣ በምክንያት ነው የመጣው። ነገሮችን ደግሞ ሁሌ በቀናነትና በፍጹም ጥሩ መንፈስ ከሰራናቸው ሁሉም ትርጉማቸው ጥሩና መልካም ይሆናል። ምንድነው መሰለህ በጣም ሁሉ ሰው በጥሩ መንፈስ በነበረበት ሰዓት የመጣ ዘፈን ነው። የብዙ ሰዎችን ስሜት የሚገልጽ ነው። እኔ ሰርግ ላይ ሁሉ ሰምቻለሁ አሁን ቅርብ ጊዜ። እንግዲህ አበባየሁና አበባዮሽ የመባሉ ስርዓት አበባየሁ ራሱ በስርዓቱ ብንል ሰርግ ቤትም አይገባም ነበር። አይሽ እሱን አይደለም ውበትና ደስ የሚል ነገር ከሆነ በጥሩ መንፈስ ይሁን እንጂ ሁሉም ነገር መልካም ነው። እግዚአብሔር ሁሉም ነገር ተሰርቶ ሲጨርስ ሁሉም መልካም እንደሆነ ይላል። መጠንንና ክፋትን ነው የሚከለክለው እና እዚህ ጋርም እንደውም አንድ ጊዜ የሆነ ሬዲዮ ላይ እንደዚህ አይነት መልስ ሰጥቼ ነበር። ምናልባት ከረዳሽ ልደግመው ይችላል። አጼ ምኒልክ በስርዓቱ ከሆነ አብዬ ምኒልክ ነው እንጂ እምዬ ምኒልክ መባል አልነበረባቸውም። እምዬ ምኒልክ ብለን የጠራናቸው ስለወደድናቸው ነው። እና እኛ በወደድነውና ባልነው መጠን ጥሩ ባሰብነው መጠን ነው አንድ ነገር ትርጓሜው መልካም የሚሆነው እንጂ ስሙንም አርገነው እኮ ጥሩ መንፈስ ከሌለ ስሙን ብቻ ተሸክሞ ይኖራል ያ ነገር። በዚሁ ሰሞን ቴዎድሮስ አንድ ጥያቄ ደግሞ ልጠይቅ። አጼ ዮሐንስ፣ አጼ ምኒልክ፣ አጼ ኃይለ ሥላሴ፣ ኮሎኔል መንግስቱ ኃይለ ማርያምና ያንተ ፎቶግራፍ ያለበት የቀን መቁጠሪያ ወጥቷል። የተጠቀሱት የሀገር መሪዎች ናቸው። አንተ በምን አግባብ እነዚህ መሃል ገባህ? ፖለቲከኛ ነህ ቴዎድሮስ? ይሄንን ነገር እንግዲህ የሰሩት ሰዎች በበለጠ ቢመልሱልሽ ጥሩ ነበር። ነገር ግን እንደማንኛውም ሰው መንገድ ላይ ሲሸጥ አይቻለሁ። ሰው ደግሞ ፍቅሩን የሚገልጽበትና አክብሮቱን የሚገልጽበት የራሱ መንገድ አለ። ስለዚህ የሰውን ስሜትም መጋፋት ስላልሆነ ለምን አላስፈቀዱኝም ብዬ አልተቆጣኋቸውም። ምክንያቱም ስሜታቸውና ፍቅራቸውንም ነገር ነው እንደዛ ያደረጉት። እንደገናም ዘፋኝ መሆኔንም ደግሞ ሰው ነግሯቸው አይደለም ያውቁት፣ አይዘነኩትም፣ ያውቁታል። እና ከዛ በተረፈ ለምሳሌ አሁን ቲሸርቶችም ላይ አለው የራሴ ምስል። በነገራችን ላይ ውጭ ሀገር አንድ ጊዜ ማጫወቻለሁ። እንደ ልብስ ካምፓኒ አለኝ። ግን ያው ፈቃዱ ነው ስጄን ትላለው እንጂ እኔ ዜማዬንም በቅጡ መሰብሰብ ስላልቻልኩ ቢዝነስ ለመስራት ከባድ ነው። ዝም ብሎ ነው ያለውና እዚህ ጋርም ያሉ ሰዎች ይሄን ተሰርተው የሚጠቀሙትም በተከፈተው ነገር ነው የሚጠቀሙት። ገዝተው የሚለብሱት ደግሞ የወዴታቸው ነው። ስለዚህ ሁሉንም ጥሩ አስበዋል። መልካም ነው። በቀንነት ካይሹ መጥፎ ነገር የለም። በመፈልገው ጊዜ ደግሞ ቢሆን አስተካክለዋል። ፖለቲከኛ ነህ ወይ ብዬ ነበር። አውቄ ዝልልኩብሽ መሰለሽ። እኔ ፖለቲከኛ ነኝም ብልኮ መሆን አልችልም። ምክንያቱም ምን ይከለክላል? መጀመሪያ ዘፋኝ ነኝ። እኔ ዘፋኝ በመሆኔ እስካሁን ዘፈን እንደምሰራ ነው ማቀው እና በዛ ስሜት ነው የምረዳው ይሄን ነገር። ቴዲን እስቲ መንገድ ላይ ሰው ምንድነው ቴዲ ብታያቸው እኮ ዘፋኝ ነው ማለት አይደል? አንድ መቼም በሌላ መንገድ ደግሞ ነው አንድ ኪነ ጥበብ ሰው በጥበቡ ባጠገቡ ያለውን ኢፍትሃዊ የሆነ ነገር ወይንም የተደሰተበትን ያዘነበትን ማህበረሰቡንም ላይ ያየውን እጸጽም ሆነ ጥሩ ነገር በኪነ ጥበቡ መግለጽ ያለ ነገር ነው። እንደዛ ብቻ ነው ወይ አንተ ሙዚቃ ልልህ ብዬ ነው። እንግዲህ ማንም ሰው ማንንም ጃጅ ማድረግ የለበትም። ግን የራሴን መብት እንደምጠብቅ
የሰውን መብት ጠብቃለሁ። ግን የጥበብ ሰው ቢሆን የሚመረጠው ቢሆንም ደግሞ ሙሉ የሚሆነው መጀመሪያ በቀናነት ውስጥ ነው ጥበብ የሚወጣው ሙሉም ይሆነው። ምክንያቱም እግዚአብሔር ይሄን ሰማይና ምድር ፈጥሮም የሚገዛበት ትልቁ ምስጢር ፍቅርና ቀና መሐሪ መሆኑ ነው። ስለዚህ አንድ የጥበብ ሰው ቀና በመሆን ውስጥ ሆኖ ደግሞ የሚሰማውን ጥሩ ነገር ጥሩ ሲል የሚሰማውን ጥሩ ያልሆነ ነገር ጥሩ አይደለም ሲል ጥሩ ይመስለኛል። ያንንም ሲል ደግሞ ሁሉ ጊዜም ጥበብ እንደመሆኑ ጥበብ የተሞላ ደግሞ መሆን አለበት። ስሜት ብቻ ደግሞ መሆን የለበትም። ከዛ አንፃር ነው ማየውና የኔም የስሜቴን የምገልጽበት መንገድ አንድ የአእምሮ ነፃነቴን በመጠቀም ሁለት እኔ ስጦታው የተሰጠች ከላይ ያላለም ሁሉም የተሰጠው ከላይ ነው። የተሰጠሽ ከላይ የሆነውን ካመንሽ የተሰጠሽን መልቀቅ እና በእኛ አቅም ብዙም ይሆንና ይመስለናል እንጂ በእኛ አቅም ብቻ አይደለም ሁሉ ነገር የሚሆነው በእግዚአብሔር መልካም ፍቃድና በእግዚአብሔር አቅም ነው። ከፍተኛ ኃይል አለ። አንድ ጊዜ ወይዘሮ ንጋቱ አከልካይ ዲብ ይነዳላሉ። ሙዚቃ በጣም ኃይል አለው። ድብን አሳነሱት ትንሽ ድብን አሳነሱት ዲብ ኤቨረስትን ቢያውቁ ኖሮ እንደዛ ይሉ ነበር። ዲብ ይነዳላሉ ብቻ። ለማንኛውም ያንተ ሙዚቃ ዓላማው ምንድነው? ለምንድነው የምትጠቀምበት ሙዚቃህን? ገንዘብ ለማግኘት አንድ ነገር ነው፣ ሰው ለማስደሰት ይሄም ሌላ ነገር ነው። ከዛ ያለፈ ደግሞ ራስህን ለመግለጽ፣ ለማስተማር፣ ሐሳብ ለማካፈል። እንግዲህ ከላይም እንደተጠቀስኩት መጀመሪያ ሙዚቀኛ የሆንኩት ሙዚቃን ስለምወድ ነው። ሰው አስተምራለሁ፣ ሰው እንቀርጻለሁ፣ እንዲህ አይነት መልእክት አስተላልፋለሁ ብሎ አይደለም ሰው መጀመሪያ ሙዚቀኛ የሚሆነው። የሙዚቃ ስሜትና የሙዚቃ ተሰጥኦ ውስጥ ስላለ ያን ጩኸት ወደዛ ይመራዋል። በዛ ውስጥ ነው ደግሞ የሚወደውን ነገር ሲሰራ እሱ የማህበረሰቡን ፍሬ እንደመሆኑ መጠን ማህበረሰብ ውስጥ ያሉትን ነገሮች ይጫወታል ከሰው ጋር በዘፈን። ከማህበረሰቡ ጋር ለመጫወት ግን ከማህበረሰቡ ጋር መጫወት አይደለም ያስፈልገው፣ ከራስ ጋር መጫወት ነው መጀመሪያ። ምክንያቱም አንቺ የዛ አካል ስለሆንሽ አንቺ ውስጥ ያለውን ነገር ነው የምታወጪው። አንቺ ውስጥ የሚጠራቀመውና የሚወጣው ነገር ደግሞ ሰው ውስጥ ያለ ነገር ነው። ስለዚህ ያ ስሜቶች የሚገናኙት በነፃነትና በጥሩ መንፈስ መስራት ብቻ ነው። የዛ ጊዜ እኛ በፈቀድነው ብቻ መጠን ሳይሆን እኛ በሰራነው ብቻ መጠን ሳይሆን እግዚአብሔር በፈቀደ መጠን ደግሞ ጥሩ ይሆናል፣ ጥሩ አይሆንም። ሲባረክም ሳይባረክም አንዳንዴ እኮ ዝም ብለን አቅማችን ነው ለኛ ብቻ ወስደን ነው አስቸጋሪ የምንሆነው ለሌላ ሰው ሳናስተርፍ። እና ይሄ ነው የሚታየኝ ነገር። ቴዎድሮስ አንድ ደግሞ ሌላ ጥያቄ ልጠይቅህ። ሙዚቃህን በሶስት ቃላት ብቻ ግለጽልኝ ብልህ በምን ቃላት ትገልጸዋለህ? ሙዚቃ በሚለው ነው። ቃል ነው ያልኩት፣ ፊደል አላልኩም። ዝም ብዬ ነው ወግድ ያልኩት ማለት ነው። ከባድ ጥያቄ ነው። ሙዚቃ የእግዚአብሔር ቃል፣ ሙዚቃ በጣም ደስታን የሚሰጥ ነገር፣ ሰው መንፈስ የሚያድስ ሙዚቃ ሰውን የሚቀርጽ። ስለዚህ አሁን ቃላቱን ስላበዛህብኝ ደስታ የሚሰጥ መንፈስ የሚቀርጽ፣ ሶስተኛው ደግሞ የእግዚአብሔር ቃል፣ እግዚአብሔር የወደደው የእግዚአብሔር ዕቃ ነው። እግዚአብሔር ዕቃ ባለቤቱም እሱ ነው። ነገር ግን ሶስት አርገነው ነው እንግዲህ አንቺ ባጠርሽው መጠን ነው የተናገርኩት። እንደ ሶስቱ ስላሴ ሶስት አርገን ያልኩኝ ብዙ ነው። ይበቃል። በአልበም ደረጃ የወጡት 4 ናቸው አይደለ? የመጀመሪያውን ለአባት ለአቶ ካሳሁን ግርማሞ መታሰቢያ ያደረከውን ብንወስድ በስምህ 4 አልበሞች አሉ። ባንተ ራስህ ባንተ እድገት ራሱ ስታየው ያኛው የልጅነት ስራህ ነበረ። አሁን ትልቅ ሰው ነህ ማለት አይደለም፣ አሁንም ወጣት ነህ። ግን ያኛው የልጅነት የጀማሪነት ነገር ይታይበታል። ከዛ በኋላ አሁን የመጨረሻ ላይ ያለው የጊዜ ለኩሉ መሃል ላይ ያለው የአቡጊዳ ያለበት አለ። ከዛ ቀጥሎ ያስተሰራ ያላለ 4 ናቸው እንግዲህ አይደለ? ግን በዚህ 10 አመት ይሆናል ቴዎድሮስ ወይም 8 አመት 7 እና 8 አመት ማለት። አዎ በዚህ ጊዜ ውስጥ በቁጥር ሲሰላ ብዙ አይደሉም የሰራቸው ስራዎች፣ ብዙ አይደሉም። አዎ ግን ደግሞ ብዙ ስላንተ ይወራል ማለት እንግዲህ የሰዎችን መንፈስ በሙዚቃ ነክተሃል ማለት ነው። ላንተ የትኛው ነው ጥሩ ስራዬ ነው ብለህ የምትለው በአልበም ደረጃ? ከባድ ጥያቄ ነው። የትኛው ልጅህ ነው የምትወደው እንደሚባለው ነው። እና ግን ከልጅም ልጅ እኮ አንዱ ደግሞ በተለየ ነገር ይወደድ ይሆናል። ግን ሁሉም አይወደዱ ማለት አይደለም። ክርስቶስም ከሐዋርያቶቹ ጴጥሮስን በተለየ ስሜት ይወደው እንደነበረው በአልበም ደረጃ አቡጊዳ የመጀመሪያም እንደመሆኑ በጣም ጥሩ ስሜት አለኝ ሳስበው። ከዛ ደግሞ ያስተሰርያል በራሱ ጥሩ ስሜት አለኝ። እነ ሸመንደፈርን እነ ካብዳላክ
ላምባዲና ከዚህ የመሳሰሉት ነገር ይዞ ሌሎቹ እንዳለ ሆኖ ከዛ በመቀጠል ጊዜ ለኩሉም በራሱ ጊዜ ለኩሉም የሚለው ዘፈን ካለው ሁኔታ ጋር ከነበረው ሁኔታ ጋር ሙዚቃ ህይወቴም እኔ ጋርም ስለሆነ ስለኔም ስለቤተሰቤም ስለሚያወራ በተለየ ስሜት አይዋል። በመሃል ደግሞ በኤአይቲ አሳታሚነት የወጣው እሱም ደግሞ እንዲሁ የመጀመሪያ ስራዬ እንደሆነ ልጅነቴንም ያያየሁበት አነሳሴንም ያያየሁበት ደስ ሰኝበታል። በተለይ አሁን በኮንሰርት ደረጃ ይሄ ጊዜ ለኩሉ ላይ ከመጀመሪያዎቹ ይልቅስ ዘና ብለህ እርግጠኛ ይሆንክበት መድረክ ላይ ወጥተህ አይነት ስሜት ያለ ይመስለኛል ሳስበው። አይመስልህም? ያው እሱ የመተማመን ስሜት ወይም የእርግጠኛነት ስሜት ሳይሆን አንድ ሰው በመኖር ብቻ ራሱ የተለያየ አስተሳሰብ ሰፈር ውስጥ ይደርሳል። በተለያዩ የህይወት አጋጣሚዎችም እንዲሁ ይማራል። ከሁሉ በላይ ደግሞ እኔ ከነፍሴ ጋር ባለኝ መጫወት ያተሰማኝ የነጻነት መንፈስ ነው እንደ ልቤ እንደሆነም ያደርገኝ። እርግጠኛ የመሆንና ያለ መሆኑ ጉዳይ ሳይሆን በኔ ነጻነት ውስጥና በኔ ደስታ ውስጥ ነው ሌላም ሰው ነጻ ሆኖ መደሰትም የሚችለው። ግን መጀመሪያ ያንንስ ለኔስ ሳደርገው አይደል እንዴ ያን ነገር ደስ የሚሰኝ ራስን ስታሳምነው ነው አንድ ነገር ሰው ፊት ይዘህ መቅረብ የምትችለው። ልክ ነው እሱማ። እና ያ ስሜት ደግሞ በእለት ያድጋል። የረካህበት ትርኢት ወይንም ኮንሰርት የትኛው ነው? ብዙ ናቸው። ከተለያዩ ሀገሮችም እንደ ዲሲ፣ ለንደን የጊዮኑንም ያሁኑን በጣም ጥሩ ቦታ ሰጠዋለሁ። እነዚህ ናቸው። ላንተ ምን አይነት አድማጭ ወይንም ተመልካች ነው የሚስማማ? የሚወደኝ ሁሉ ይስማማኛል። በጣም የሚስማማኝ ግን የማይስማማኝ ልናገር መሰለኝ። ወንበር ላይ ቁጭ ብሎ ኮንሰርት አልወድም። እጁን አጣጥፎ ያ በጣም ይከብደኛል። እንደዛ ቁጭ ብሎ የሚያይ ግን ያ ደግሞ ቦታ አለው። አሁን ለምሳሌ ሰርግ ቤት ቢሆን ጥሩ ነው። ግን ኮንሰርት ከሆነ መጀመሪያ የተፈታ ሰው ነው ሊያይሽ የሚገባው። እና አንዳንዴ ምናልባት ደካማ ሰዎች ካሉ ጠርዝ ላይ ጥቂት ወንበር ይቀመጣል። በጣም ጥቂት። በጣም አብሮኝ እንዲጫወት ትፈልጋለህ? አብሮኝ እንዲጫወት ብቻ ሳይሆን እኔ የማየው ነገር ሁሉ ደስ እንዲለኝ እፈልጋለሁ። እና ሰውም ደግሞ እንዲደሰት የሚችለው መጀመሪያ በትክክል ከራሱ ጋር መለቀቅ ሲኖረው ነው። እና መቼም ለሰውም አይደለም የማየው ነገር ደስ እንዲለኝ እፈልጋለሁ ስትል ወጣትና ቆንጆ ሴቶች ብቻ ከፊት ለፊት ተደረደሩ ማለት ነው። እሱ እንዳለ ሆኖ ማለት ነው። ብቻ በጣም ኮስተር ያለ ነገር አልወድም። ሙዚቃ ነፃ ነው። ሙዚቃ ደስታ ነው። ሙዚቃ መቆዘምም ነው እንጂ መጨበጥ አይደለምና እንደዛ ፈታብሩ ሰው ደስ ይለኛል። እሱ ደስ ይላል። አንድ ነገር አለ እኛ ጋር ብዙ የማይታይ ቴዎድሮስ አብሮ የመስራት ነገር፣ አብሮ ሙዚቃ የመስራት ነገር ከአንጋፋዎቹ ጋር ቀድሞ ከነበሩት ታዋቂ ሙዚቃ ሰዎች ጋር አንድ ሙዚቃ ድርሰት ደርሰህ ይሄንን እንደው ከአስቴር ጋር በሰራው ከጥላሁን ጋር በሰራው እንደዚህ የሚል አይነት ነገር እኛ ጋር ብዙ አላይም። አብሬ ልስራ ማለት እጅግም ነው። ለምን ይመስልሃል? የመፈራራት ነገር ነው? በተለይ የቀደሙትን የመፍራትም ስሜት ከሆነ እሱ ጥሩ የማክበር ስሜት ሊሆን ይችላል። መፍራትና ማክበር የተለያዩ ናቸው። ግን ይገርምሻል ይሄን ነገር አስቤው አላውቅም። ከከሌጋ ይሄን በሰራ የሚለው ነገር የሌላ ሀገር ለከሌ እንደው ይሄን አብሬው በሰራ የሚል ነገር አብሮ ይጠይቃሉ። ጥሩ ስሜት ነው። ግን መጥቶልኝም አስቤውም የማላውቀው ነገር ነው ጠይቅሽኝ ይገርምሻልና ምክንያቱ ግን ከምን እንደሆነ እስካሁን አላወቅኩትም። ይሁን እሺ አንድ አለ ግን አሁን እሱን በስሜት ነው ደስ ብሎኝ የሰራሁት። ለካ አለኝ ባክሽ ዝም ብለሽ ነው አንቺ በህይወት ከሌለ ሰው ጋር ነው እሱ። ስራው ህይወት ግን ከማን ጋር ደስ ይላል? እንደዛ ማለት አይደለም። እኔም እንደዛ ማለት አይደለም። ገብቶሻልሽ? ከማን ጋር ብትሰራ ደስ ይላል? ብትሰራ ከባድ ጥያቄ ነው። እውነቴን ነው የምነግርሽ። የድምጽ ቅላጼ ወይ እንደዚህ ከከሌ ጋር ቢሆን አብረን አብሮ እንደመደነስ እኮ ነው አይደል? እንዲህ ነገር ስሜት መጋራት ነው። እንደዚህ መሰለሽ ባይሆን ይሄ የድሮ የማሲንቆ እንትኖች የሀገር ፍቅር አይነት ኦርኬስትራ ኢትዮጵያ ይሄ ነበሩት። እነሱን ስሜት ሰማ በጣም ጥሩ ስሜት ይፈጥርብኛል። የድሮቹ ደግሞ የዩኒቨርሲቲ ባንድ እና አባይ የሚሉት በጣም ልዩ ስሜት አለኝ ከነሱ። ከእንደዚህ አይነት ነገሮች ጋር ተዋህጄ መስራት በጣም ፍላጎት አለኝ። አንዳንድ ነገሮችም እንደውም ሞክሬ ነበር ከዚህ በፊት። ይሄ ሀገር ፍቅር መድረክ ላይ ሴቶቹ በአበሻ ልብስ ላይ ዘመናዊ ቀበቶ አድርገው አይኔ ተፈጠረ ሁሉም ለማየት ነው ሲሉ እንዴት ይማርከኛልና እንደሱ አይነት ነገር ለመስራት በጣም አስብ ነበር። እንደውም ትንሽ ሙዚቃውን
የመንታው ድጄን ሙዚቃ ወደዛ ለመውሰድ ሁሉ አስብ ነበር። ማሲንኮ ሁሉ ገብቶበት ወጥቷል በኋላ እና የዛ አይነት ነገር አለኝ ትንሽ። ሌላው ግን ከከሌጋ ብሰራ የሚለው ነገር ሐሳቡ ቢመጣልኝ በጣም ቆንጆ ነበር። ምክንያቱም በቅድም አይደለም የሽሽግንም የሰራሁት ሰማሁት፣ በጣም ደስ አለኝ፣ ያን ነገር ሰራው እና ባይሆን በመተባበር በጋራ ብዙ ነገሮችን አብረን የመጫወት ነገር ቢኖርን ከተለያዩ ዘፋኞች ከራሴም ትውልድ ጋር ካሉ ዘፋኞች ጋር ድሮኮ ይጫወቱ ነበር እነ ብሩ ተስፋሸት እንደሱ የጋራ ነገሮች ይበልጥ ይማርኩኛል። ተቀናጅቶ ከከሌጋ የሚለውን ነገር እውነቱን ለመናገር አስበን ስለማላውቅ አንድ ዘፋኝ ግድ ዜማው ነው ግጥሙንም እሱ ራሱ መድረስ አለበት እንዴ? እኛ ሀገር አሁን የተያያዘው ነገር ይሄ ይመስለኛል። ብዙ ጊዜ በፊት ታይ እንደሆነ ሻምበል አፈወርቅ ዮሐንስ ግጥም ይሰጣሉ፣ ዜማ እነ ሰለሞን ሰማ ሁሉ ይሰጣሉ። እነዚህ ሰዎች ጋዜጠኞች ናቸው እና አንዱ እንዲህ የመሰጣጣቱ ነገር እኔ ጥሩ ነገር ነው የሚመስለኝ። እንደው ባጭሩ ጠይቀና ጀግንነት ነው እንዴ ግጥም ዜማ የኔ ነው ማለት? ጀግንነት አይደለም። ቅድም እንዳለው ግጥምም ዜማም ድምጽም ያንቺ ቢሆን ቅድም እንዳለው የተሰጠ ከላይ ካለው ጀግና አይደለም። እዚህ ጋር ማናችንም ትልቁ ነገር ይሄንን ጸባይ ያመጣውና ይሄን አሳሰብ እንዲስፋፋ ያደረገው በአንድ ወቅት የሚነሱ ትችቶችና የአድናቆት አካሄዶች ናቸው። ካለማወቅም ካለማስተዋልም ብዙ የተለያዩ ሚዲያዎችም ሊሆኑ ይችላሉ፣ ጋዜጦች ሊሆኑ ይችላሉ። በንጽጽር የማድነቅ ነገር በራሱ ሰው ሌላ ሙዚቀኛ ላይ የሚፈጥረው ስሜት ጥሩ አይደለም። አንድን ሰው በሰራው ስራ ብቻ ጥሩ ብሎ ሌላውን ደግሞ ያለውን የራሱን ጥሩ ኳሊቲ በማድነቅ ወይም ደግሞ በማስተካከያ ትችት ሰው መስራት ጥሩ ነው። አንድ ጊዜ ምን ሆነ መሰልሽ፣ በልጅነቴ ጸዳል የሚባል የንጉሱ ዘውገ ቲያትር ክበብ ነበር። እዛ ነበር መጀመሪያ ጀመርኩ። ከበሮ መታለው፣ ቲያትር እሰራለሁ፣ ግጥም ጽፋለሁ። እንደገና የውዝዋዜ ሲሰሩ ደግሞ እንዲያርጉላቸዋለሁ። ባልችልበትም እኔ ከዳንስ አልተፈጠርኩ ያልፈጠረብኝ ነው፣ ግን ቢታይ እንዲህ ቢሆን የሚለው እንደገና በዛ ላይ ደግሞ ዘፍናለሁ። ግን ዘፈን ያኔ ስለማፍር አይናፋር ስለነበርኩ ብዙ ጊዜ እና አልጠጋም ነበር። በኋላ ከበሮ በቃ ሁሉ ሰው እኔ ሆንኩ። ተመልከች ስልጣን ግዛት አይሽ በጣም አሁን በዛች እድሜ ላይ ይመስለኛል 16 አመት ሊሆን ይችላል ያለኝ ወይ 15 ወይ እንደዛ ገደማ ከበሮ መመታለሁ ብሎ ቴድሮስ የሚባል ሌላ ቴድሮስ በረደድ የሚባል ልጅ ይመጣል። ያ ልጅ በእድሜም የኔ በጣም ታናሽ ነው። መጥቶ እስቲ ጫውትና ነው ይባላል። ሲመጣው ከበሮ ለካ ከኔ ጋር ከከበሮ ጋር አንተዋወቅም እስከዛሬ ችለው ነው። አዎ በቃ ለካ ከኔ የተሻለ ሰው ጠፍቶ ነው እንጂ የሚመታት ነገሮች የሚያመጣቸው ቴክኒኮች በጣም ለኔ ከአይምሮዬ በላይ ነው። ይገርምሻል ይሄ ልጅ ያን ከበሮ እንዳይሆን አድርጎ ሲጫወት ሁላችንም በሰውነት የሚሰማን የመጀመሪያ ስሜት አለ። የመጀመሪያው ስሜት ሁሉ ጊዜ የውሳኔ ስሜት አይደለም፣ የውሳኔ ቦታ አይደለም። እንደገና እኛም ካሰብነውና ከተቀበልነው ነገር በላይ በዙሪያችን ባሉ ሰዎች ዘንድ ምን እንባላለን የሚባለው ነገር ነው የሚያስጨንቀን። እና የልጅነትም አለ እዛ ያሉ የከቡ ልጆች ሁሉ ቴዲ መጣበት እሳት መጣበት የሚል ነገር አለ። በዛ ሁሉ ሰው ፊት ይሄ ልጅ ከኔ ይሻላል ብሎ ማለት ከባድ ነው። በዛ እድሜ አለ እኮ አይደል እንዴ? ይሄን ጊዜ እድሜ ቢሆን በተለይ በልጅነት አለ። የታደለ ደግሞ ትልቅ ሰው ሆኖ እዚህ ጋር ነው ገና ያልታደለ ሰው። እና ምንድነው እዛ ጋር የወሰንኩት ውሳኔ ይሄን ከበሮ ይሄ ልጅ እንደመታው አድርጌ ለመታው እንደማልችል አወቅኩ። ስለዚህ ከዚህ በኋላ ለዚህ ለጸዳል ክበብ የሚያስፈልገው ጥሩ ከበሮ መቺ ወደድኩም ጠላሁም መሄድ ሀቅ መቀበል ስለሚያስፈልግ ቴድሮስ በረደድ ነው ብዬ የራሴን ሐሳብ ሰጠው። ከዛ በኋላ እኔም ወደሚመለከቱኝ ሌሎች ነገሮች ቀጠልኩ ማለት ነው። ይሄ ሁሉ ስለማረግ ነበር እዛ ውስጥ አንዱ ነበር ይሄ። የዛን ጊዜ እንግዲህ እኔ እሱ የተመሰራትን ነገር ለመስራት እየታገልኩ ከበሮ ጋር ብጨቃጨቅ ኖሮ መጀመሪያ አፈጣጣሪ ውስጥ የከበሮ ይዛን ያልተሰጠው ቢኖርኝ በዚህ በልጅነቱም እንዲያርጉ ጉዳይ አረጋግም ነበር። የልጅ ገፍቶሻል። ስለዚህ የሌለሽ ነገር የለሽ፣ ያለሽ ነገር ነው። አሁን እዚህ ጋር በአንድ ወቅት ዜማና ግጥም ጽፎ መስፈን እግዚአብሔር ለተለያዩ ሰዎች ሰጥቷል። ከኔም በፊት ላሉ የተለያዩ ብንጠቅስ ከነዋይም ከሌሎችም ልንጠቅስ እንችላለን። ይሄም ሲባል ብዙ ዘፋኞችም እኮ ዘፈን በሚጫወቱ ጊዜ ዜማና ግጥም በሰጣቸው ሰው ብቻ አይደለም ያ ዘፈን ውበት የሚኖረው። መጀመሪያ እግዚአብሔር በሰጣቸው ድምጽ፣ ከዛ ደግሞ ባገኙት የዜማና የግጥም አቅም ተጋግዘው ሲሰሩ የነሱም የተለያየ ያሰባበር የዜማ አሰባበር የቃላት አሰባበር አቅም ብዙ አስተዋጽኦ አለው። እና የቀደሙት እኮ ብዙ ዘፋኞች በድምጻዊነት እናውቃቸዋለን፣ ደራሲዎቻቸውን ደግሞ ከጀርባ እናውቃቸዋለን።
ይህም ሲባል እነዚህ ሰዎች ደግሞ በአንዳንድ ወቅት ደግሞ ዜማ ሰርተው አቁ ማለት አይደለም ዘፋኞች አይደለም። አሁን ለምሳሌ ጋሽ ጥላሁን ባለፈው ጊዜ ብዙ ነገር አውጣጣሁት ሳወራው ነበርና በጣም ነው የገረመኝ። ብዙ ዘፈኖች የጠራልኝ ዘፈን ብቻ ከ20 ያላነሰ ነው። ከነዚህ ውስጥም በጣም ታዋቂ የሆኑ ዘፈኖች ናቸው በብዛት። ለምሳሌ ምግብማ ሞልቷል የጥላሁን ገሰሰ ዜማ ነው። ሰውን መውደድ ሚለው የሱ ዜማ ነው። ማመንከቱ ነው። አዎ በጣም በሚገርምሽ ሁኔታ እንትን ራሱ ሁሉንም ነገር ለይቻይቻለሁ ይለው። አዎ እና ይሄ ሁሉ አስተዋጽኦ አለ። አሁን ያሉትም በእኛ እድሜም ያሉት ደግሞ ሌሎችም ሙዚቃ ዘፋኞች እንዲሁ በራሳቸው በተወሰነ ጊዜ የሚመጣላቸው ዜማ አለ። ከዛ ተሳትፎ በላይ ግን እንዲሄዱ ስናስጨንቃቸው ምንድነው የሚሆነው? እንደዛ ከበሮ ከልጁ ጋር ብጨቃጨቅ ኖሮ የማይሆን ነገር ውስጥ መግባት ነው። አንድ ሰው መጀመሪያ ያወቅነው ያንን ዘፋኝ በዘፋኝነቱ ውበት አቅም ስላለው ነው ያወቅነው። ውስጡ ዜማ የለውም ማለት አይደለም። ያ አንዳንዴ ብቅ የሚል አቅም አለው። ያ አቅሙ ልክ እንደ ጋሽ ጥላሁን ገሰሰ በተለያየ ጊዜ እንደሰራቸው በተለያየ ጊዜ ተሳትፎ ያደርጋሉ። በዛ መጠን ነው መሄድ ያለብን። አለበለዚያ የሌለሽን ነገር ስትታገዩ ያለሽን ነገር እንኳን አቅም ታጫጭውና ውጤት ላይ መጣ ነው። እኛም ጥሩ ዘፈን ላንሰማ ነው። ስለዚህ ይሄ የንጽጽር አድናቆት እና ደግሞ ድምጻዊነትን እንደ ትልቅ ሙያ አለመቁጠር ራሱ በራሱ ደካማ ያሳሰብ አይነት ነው። እና ይልማ ገብረአብን ለምን አልዘፈናችሁም ብለን መች አስጨንቃቸው አላስጨነቅናቸው። እንደ ገጣሚ ተቀብለናቸዋል። የእነ አበበ መለሰ እንደ ዜማ ድራሲ ተቀብለናል። ከዛ ከነሱ ጋር የሰሩትን ደግሞ እነ ኤፍሬምን እና ሌሎችንም ዘፋኞች በድምጻቸው ውበትና ከነሱ ጋር በሚያዋህዱት አሁን ኤፍሬም ለምሳሌ እንደ ገብሱ ዛላን ራሱ ነው ዜማውን የሰራው። ቆንጆ ዘፈን ነው በጣም። እንዲህ አይነት ተሳትፎ ዘፋኞች ያረጋሉ በየራሳቸው። ይሄም ሲባል ምንም አይሰሩ ማለት አይደለም፣ ግን ያላቸውንም ውበትና ጥሩ ነገር እኛም እንዳናገኝ እንደሱም እንዳይሉት ይሆናል። ዜማ አንድ አይነት ይሆናል። አዎ ግጥሙንም ዜማውንም ራሱ ደርሶ ራሱ ዘፈነው የሚለው ነገር ከሆነ ጥሩ ነው። ዋዛ ምን መሰለሽ መስፈን በድምጻዊነት መስፈንም በግጥም መጻፍም በዜማ መስራትም ውስጥ ጀብድ የለም። ሁሉም የተሰጠው ውጤት ነው። ሁሉም ሰው በተሰጠው ነገር ሲሄድ ውጤታማ ይሆናል። ያልተሰጠው ነገር ሲታገል ከዛ ከቴድሮ በረደድ ከበሮ እንጨት ጋር ታግለሽ እዛው መቅረት ነው። ስለዚህ ሁሉ ጊዜም ሁለት ሰዎች ሲሆኑ ራሱ ሁለት ሐሳብ ይመጣል። እኔም ስሰራኮ ብዙ በማህበራዊ ህይወቴ ከተለያየ ሰው ጋር ምኮ ስገናኝ የምጫወተው ነገር በማላስበው ደረጃ ውስጥ ይተራቀማል እና ይሄ ተባብሮ መስራት ለክሬዲት አይደለም እኮ መስራት ያለበት የቱ ነው የሚያምረው ነገር ነው እንጂ የትኛውን ማን ነው የሰራው የሚል ይሄ የበሽታ አይነት ነው። ያስተሳሰብ የበሽታ አይነት ነው። የትኛው ነው ቆንጆ በሚለው እንስማማ። ቆንጆም ሲሆን አለ ዘፈን የምናደርገው አለበለዛ ለማንም የማይጠቅም መንገድ ውስጥ መግባት ነው እና ይሄን አይነት ችግር ደግሞ የመጣው እውነቱን ከተነጋገርን የንጽጽር የማድነቅ ነገር፣ ሁለተኛ ዜማ እና ግጥም እና ዘፈኑም እንደገና ሶስቱንም ያልሆነ ሰው ሙሉ አይደለም የሚለው የትችት መስመር ብዙዎችን አለ መንገዳቸው አስኪዶ ጥሩ ውጤት እንዳይመጣ አስተዋጽኦ አድርጓል። ስለዚህ አስተያየት ሰጪዎችም በዚህ ተቆጥቦ መሄድ፣ ሙዚቀኛውም ዘፋኙም ደግሞ ባለው ነገር የሌለውን እየሞላ ያለውም እንኳን በእግዚአብሔር እንደሆነ ያመነ ሰው ከሌለው ነገር ጋር አይተካም። ጀብድ ለመስራት ማናችንም አይደለም።